በጣም እግዚአብሔር ወደ ውስጥ ያመጣው መልእክት የሰማይ አምላክ ያከናውንልናል። እንደው ስብከት ልቀይር ፈልጌ ነበረ። በጣም ታገልኩ። እግዚአብሔር ያከናውንላቸው ከፈለገ የምን መመቀኘት ነው ብዬ ይህንን ስብከት መጨበጡ ታደገባቸው። የሰማይ አምላክ ያከናውናል። ኢየሱስ ጌታ። እስቲ ደግማችሁ ንገሩት። ማን ያከናውናል ያልኩት? ማን ያከናውናል ያልኩት? የሰማይ አምላክ ያከናውንልናል። እኛም ባሪያዎቹ ተነስተን ምን እንላለን? እንሰራለን። አሁን መጽሐፍ ቅዱስ የያዛችሁ በነህምያ መጽሐፍ ምዕራፍ 2 ላይ ከቁጥር 20 ጀምሮ ያለውን የእግዚአብሔርን ቃል በጌታ በኢየሱስ ስም እናነባለን። እንዲህ ይላል። ከ19 ጀምሮ ላንብበው። ኦሮናዊ ሰንበላጥ፣ ባሪያው አሞናዊ ጦቢያው፣ አረባዊ ጌሳም በሰሙ ጊዜ በንቀት ሳቁብን። ቀላል አድርገውም ይህ የምታደርገው ነገር ምንድን ነው? በውኑ በንጉሥ ላይ ተሸፍቱ ዘንድ ትወዳላችሁን? አሉ። እኔም መልሼ እንዲህ አልኳቸው፣ የሰማይ አምላክ ያከናውንልናል፣ እኛም ባሪያዎቹ ተነስተን። ጊዜው የመቀነጥ አይደለም። ጊዜ ለይቶ ማወቅ ጥሩ ነው። ፋይት በሚደረግበት ሰዓት አንተ ከፍኛ ብዙ ነገር ያመጣል። አሁን ጊዜው የመባከን፣ ጊዜው የመተኛት፣ ጊዜው የመዘናጋት አይደለም። ጊዜው የመነሳት ነው። ትዝ ይላችኋል የኢየሱስ ክርስቶስ የመስቀል ሞት ሊሞት የመጨረሻው ሰዓት ሲደርስ በጣም አጥብቆ ጸለየ። እዛ ቦታ ላይ መጽሐፍ ሲናገር ኢየሱስ ክርስቶስ ያንኑ ጸሎት ደግሞ ጸለየ። እንደገና ለሁለተኛ ጊዜ ደግሞ ጸለየ። እንደገና ለሶስተኛ ጊዜ ደግሞ ጸለየ። ምክንያቱም የጨለማው ገዢ በኃይል የሚሰራበት ሰዓት፣ ኢየሱስ ለሞት ታልፎ የሚሰጥበት ሰዓት ስለሆነ ይሄንን አስፈሪ ጽዋ ኢየሱስ ጭልጥ አድርጎ እንዲጠጣው ደጋግሞ መጸለይ ያስፈልጉታል። ጽዋው ቀላል አይደለም። መሞት ቀላል አይደለም። አባቱ የምትወድስ እቺ ጽዋ ከሌለ ብሎ በጣም ሲጸልይ ያንተ ፍቃድ ይሆናል። በደምሱ በጣም አጥብቆ እየጸለየ ወደ ደቀ መዛሙርቶቹ ሲመጣ ተኝተው ነበር ይላል። የሚተኛበት አይደለም። ንገሩት፣ የሚተኛበት አይደለም። ጊዜው ነው የምታኮራፋበት፣ የምንተኛበት አይደለም። የምንነቃበት፣ የምንጋደልበት፣ የምናስለቅቅበት እግዚአብሔር ወዳየልን ለመሄድ የምንበረታበት ነው። ጠዝዙ የአባት ብሩክ ተኝተው ከዛ ኢየሱስ መጣና ተኝተው አገኛቸው። ጥቂት መትጋት አቃታችሁ አለ። ማለት የመተኛ ሰዓት አለ። ለሁሉ ጊዜ አለ። አሁን መተኛት ወንጀል ነው እያለ አይደለም ኢየሱስ። ምክንያቱም ደቀ መዛሙርቶች በባህር ላይ እየሄዱ እያለ ከኢየሱስ ጋር እየሄዱ እያለ ኢየሱስ ክርስቶስ ጀልባው ላይ ተኛ ይላል። የሚተኛበት ጊዜ ስለነበረ ያ ሰዓት ግን የሚተኛበት ጊዜ። ሰዓትን ማወቅ ጥሩ ነው። የእግዚአብሔር ጦርነት እንደ ኢዮአብ የእግዚአብሔርን ጦርነት እየተዋጉ ዳዊት በሰገነት ላይ ሲመላለስ በፍላጻ ተወጋ። ጊዜው ሰዓቱ የውጊያ ነበር። በውጊያ ሰዓት እሱ ሌላ ነገር አደረገ። ጊዜው ግን የውጊያ ነበር። ጊዜው የውጊያ ነው። እባቡን የምትወጊበት፣ ያጨነግፍ ያለውን የምትሰብርበት፣ በረከት ሊያስገኝ ያለውን አናቱን የምትመታበት ጊዜው የወሬ አይደለም። ጊዜው የመባሰል አይደለም። ጊዜው የማማት አይደለም። ጊዜው የመፍታት ነው። እኔ በጣም የሚገርመኝ ማለት ነው። በደንብ ሰው ኢየሱስ ደግሞ እየጸለየ ወደ ደቀ መዛሙርቶች ሲመጣ ተኝተው ነበር ይላል። ከባድ ነው። እሱ ላይ ያለው ግለት እነሱ ጋር ያለ መተኛት አለ። እነሱ ጋር ያለ መተኛት አልተላለፈበትም። ለአዚማ አይመችም። ኢየሱስ አዚማ አይተላለፍበት። እነሱ እኮ በእንቅልፍ መንፈስ ተረድተዋል። እነሱ ላይ ያለው የእንቅልፍ መንፈስ ወደ እሱ አልተላለፈም። አያቸው፣ ተኝተዋል። ሄዶ ጸለየ። የተኛ
ሄዶ አልተኛም። እሱ ይልጽ ያድናል። እኔ መልሼ እንዲህ አልኳቸው፣ ነቢያ ጦቢያውና ሰንበላጥ አሞናዊ ጌሳም ለሚያወሩበት ክፉ ንግግር ምላሽ የመስጠት አቅም ነበረው። አሁን ይውላችሁ ብዙ ጊዜ ሰው በሚሰራው ነገር ነው አይደል? ልቡ የሚወርደው በሚሰራው ኢማጂን 50 ሰራዊት እኔ የእግዚአብሔር ሰው ከሆንኩ እሳት ከሰማይ ወርዳ ትብላችሁ እያለ ኤልያስ የእግዚአብሔር ክብር ተገልጦበት ሰማይ ተከፍቶ ዝናብ አዝንቦ ታላላቅ የእግዚአብሔርን ክብር አይቶ እገላለሁ አለችው ኤልዛቤል። ፈርቶ ሄዶ ክትክታ ሰተኛ። ከባድ ነው። ኔጌቲቭ ነገር በውስጣችን ቦታ ካገኘ ለሌላ ነገር ክፍት ከሆነ ከባድ እሳት ከሰማይ ማውረድ የቻለ እገላለሁ የሚለው ተስፋ አስቆረጠ። አትኖርም የሚለው ተስፋ አስቆረጠ። በሕይወቱ እግዚአብሔር ትልቅ ድል አድርጎ ዛቻ ከአባቶች ያለብንና ውሰደኝ የሚል አደረገ። አንዳንድ ሰው ይህ መጨረሻው የእግዚአብሔር ክብር ገብቶ ሳይሆን ሲጨንቀው ውሰደኝ የሚላል። እግዚአብሔር ደግሞ የጨነቀው ሰብሳቢ ሲጨንቀው ኑሮ ሲከብደው አትመጣም ጌታው ይላል። ኑሮ ስለከበደው ማለት ነው። እዛ ያለው ክብር ጣይቆታልና ኑሮ ሲጨልምበት ምን አለ መተለት ገላገለን ባይጨልምበት እኮ አይደለም ውሰደኝ ያለ አልወስድም። ለምን እንዳልወሰደ ታውቃለህ? በአንተ ህይወት ቀጣይ ስራ ለምን አልወስድም እንዳለው ታውቃለህ? ገና የሚቀባዋል፣ ገና ያጨረሰዋል። በህይወት የኖርከው እዚህ ምድር የመጣው ምሕረት የተቀበልከው እግዚአብሔር በኔ በአንቺ በአንተ ስላልጨረሰ እግዚአብሔር በኔ ላይ ዓላማ ያለው ክብር ያምጣ ያድናል። እኔ መልሼ ብሎ ተስፋ የሚያስቆርጥ ንግግራቸው ምላሽ የመስጠት አቅም ነበር። ይህን አቅም ከየት እንዳገኘው እናየዋለን። ምላሽ የመስጠት አቅም ነበር። እዚያቸውን ጎልያድ 40 ቀን ሙሉ እየተገለጠ 40 ቀን ሌሊትና ማታ ይላል። 40 ቀን ቀንና ማታ የተገለጠ እስራኤሎችን ይገዳደር ነበርና ዳዊት ይህንን ያልተገለጠ ፍልስጤም እኔ እመታዋለሁ አለ። ልክ እኔ እመታዋለሁ ሲል ወዲያውኑ ሳውል አንድ ነገር አንተ አትችለው። እሱ ከልጅነቱ ጀምሮ ጦረኛ አትችለው። ይህ ከባድ እኮ ነገር ነው። አትችልም። ግን ደስ የሚለው ዳዊት አይሰማም። ዳዊት አንድ የምድረ በዳ ላይ እግዚአብሔር ይሰማል። ሌላ አትስማ። ብዙ ሰው የሚሰማው ነው ያወርደው እገላለሁ እንዳወረደው ኤልያስ ዳዊት አልሰማም። አትችለው አትችልም። ቀላል ዋርታ አይደለም። አንድ ሰው አትችልም ሲል ወይ አልችልም እንዴ ብሎ ዳዊት ወደ ኋላ ሄደ። በደምብ ስሙ። ወይ አልችልም እንዴ ብሎ ወደ ኋላ ምላሽ ነበር። ምላሽ ነበር። ተስፋ የሚያስቆርጥ ንግግር ቢሰማ እሱ ግን ምላሽ ነበር። እኔ በምድረ በዳ የአባቴን በጎች ስጠብቅ አንበሳና ደም ይመጣብኝ። አባቴን በጎች ይነጥቅ ነበር። ተከታትዬ ብዙ ነገር ተወስዶበት ዝም ያለ ሰው አለ። ዝም ያለ ከሰው ዝም የሚል የሆነ ነገር ደርሶበት ዝም የሚል ዳዊት ዝም አይል አስመልስ ሞገስ የሚያስመልስ ያን ክብር የሚያስመልስ ስኬትን የሚያስመልስ ተለቀስ ምንማተ ተከታተል ዳዊት ለዚህ ጠላቶች አሳድዳቸዋለሁ፣ አጠፋቸዋለሁ፣ ይይዛቸዋለሁ፣ እስካጠፋቸው አልመለስም። ተወስዶበት ዝም ብሎ የሚኖር ሰው ነው አሉ የሚኖር ዳዊት ተለቆ ዝም ብሎ አይኖርም። ተከታትዬ አስጠን ነበር። ከቱ በጎ ያባቴ ድሉ ያባቴ በረከቱ ያባቴ የነጠቀኝን ተከታትዬ ነው እኔ የሚያሰኘን መንፈስ ይሰራል። ይናጠቅ የሚያስመልስ
ብሎ በቃ በሽታዬ ያለ በቃ የሆነ ነገር ተቀብሎ አምኖ በተቃወምከው ጊዜ ተጥሏል። ዝም ካልከው አብሮ ይኖራል። ተከታትዬ አስጠን ነበር እና በተነሳ ጊዜ ብሮሮ ይዤ በጣም ከአንበሳና ከድብ ያስጣለኝ እግዚአብሔር ይሄን ማለት ይሄን ችግር ከፊቱ ሌላ ጉድ ያዳለ ከአንበሳና ከድብ ያስጣለኝ ይህንንም እግዚአብሔር አሳልፎ ይሰጠኝ። ትላንት ይነዳል አንድ ነገር ንገራችሁ። እግዚአብሔር ሰዎች በህይወታችሁ ማዳኑን እያያችሁ መቀጠል ከፈለጋችሁ፣ እጁን እያያችሁ መቀጠል ከፈለጋችሁ ሁልጊዜ በህይወታችሁ ትናንትን ዘምሩት። ዳዊት ትናንትን አወራ። ዝም ብዬ የበቀልኩ አይደለሁ፣ ዝም ብዬ ከሆነ ቦታ የመጣው አይደለሁ። በትናንትና ህይወቴ እግዚአብሔር ከአንበሳ እግዚአብሔር ከድብ እያለ ሲቆጥር ጎልያድ ሌላ የሚቆጠር ታምራት ነው። ጎልያድን የጣለው የእግዚአብሔርን ቸርነት ቆጥሮ ነው። ጎልያድን የጣለው በትናንት ህይወቱ እግዚአብሔር ያደረገለትን ቆጥሮ ነው። ያደረገልን እኮ አለ ያደረገልን ሰው ቆጥሮ ነበር ባይረዳ አትሆንም እኮ። ለምን ትናንት ይሰወርብሃል? ለምን የትናንት ምሕረት ይደበቅብሃል? አስበው የትናንቱ ምሕረት፣ አስበው የትናንቱ ቸርነት። ትናንት ያደረገልን ስትቆጥር ዛሬ የሚያለው መከራ ይወድቃል፣ ዛሬ የሚያለው ጎዳና ይወድቃል፣ ዛሬ ችግርን ታልፈዋለህ። ትናንትን አትርሳው። እዚህ የደረስከው በተመጣጠነ ምግብ አይደለም፣ በበዛው በእግዚአብሔር ምሕረት ያልጠፋነው ከእግዚአብሔር ምሕረት የተነሳ ትናንትን ቆጠረ። እግዚአብሔር እንዲህ አድርጎልኛል ሲል ጎልያድን የሚቆጠር አሁን ድጋሚ የሚጠይቁት ዳዊትን እግዚአብሔር ምን አድርጎላችሁት? ከአንበሳ ከድብ ከጎልያድ ይላቸው። የትናንቱን ሲቆጥር ጎልያድንም ጥሎ እንዲቆጠር አደረገ። ዛሬ ይባርካችሁ። ቸርነቱን እየቆጠራችሁ ጠላቶቻችሁ ወደ እግዚአብሔር ያሰጋል። ምሕረቱን ስትቆጥር ያደረገልን ስትቆጥር ቸርነቱ ስትቆጥር ምላሽ የመስጠት አቅም እግዚአብሔር ይችላል። በሰማነው ነገር እየዛልን በሰማነው ነገር ልባችን እየወረደ መኖር የለብንም። ማቴዎስ ወንጌል ምዕራፍ 4 ላይ የእግዚአብሔር ቃል ሲናገር ኢየሱስ በመንፈስ ተሞልቶ ወደ ምድረ በዳ ሊጸልይ ሄደ። 40 ቀን ከጾመና ከጸለየ በኋላ ፈታኙ ወደ ኢየሱስ ቀርቦ የእግዚአብሔር ልጅ ከሆንክ ይህን ድንጋይ ዳቦ ሁን በል አለው፣ አወራ። ኢየሱስ ምላሽ ነበረው። ሰው በእንጀራ ብቻ አይኖርም ተብሎ ተጽፏል። አየህ፣ ለሚፈትነው ፈታኝ ምላሽ የመስጠት አቅም ነበረው። አየህ፣ ኢየሱስ በዚህ ምድር ላይ ሲመላለስ ከተጻፈው ቃል ጋር ያለው ግንኙነት ብርቱ ነው። አየህ፣ ከሕጉ ቃል ጋር የጠበቀ ግንኙነት አለው። እሱን ነው ያወራው። ሰይጣን ሲያወራ ኢየሱስም አወራ። ሲያወራ ዝም ብለህ ከሰማው ትታወቃለህ። አውራ የማሬ ሰው ነኝ፣ አባቴ ነው ብሎ ሰምቶ የሚታወቅ ሰው አንድ ጓደኛዬ ከሌሊቱ 9 ሰዓት አገር ቤት ደወለልኝ። እያለ ያለቅሳል። ገዛ ጸልይ፣ ምን ነው በጣም ፈርቻለሁ፣ በቃ አዝኛለሁ፣ አሞኛል። ከሁለት ደቂቃ በኋላ ደውልልኝ ያልኩና በርካታ ተነስ ጌታ ምንድን ነው ስለው ዛሬሻን ሰምቶ ማለት 11 ሰው ሞተ። እንትታ ሰው በሌሊት መጽሐፍ ቅዱስ በሌሊት ተነስቶ ሊጸልይ ይሄዳል። እሱ በሌሊት ተነስቶ ዛሬሻን ከፍቶ ጭንቅ አወራበት። የሚያውቀን ነው ምስል ኢየሱስ ክርስቶስ ከዚህ ቃል ጋር ብለታል። ሰው በእንጀራ ብቻ አይኖርም ተብሎ ተጽፏል። የተጻፈው ቃል አቦታል መለሰለት። ድጋሚ ሰይጣን ፈተነ። የዓለምን መንግስታትና ክብር አሳየው። ወርቅን ሰግድልኝ እሰጥሃለሁ። ሰይጣን የሚነጥቅ ብቻ እንዳይመስላችሁ የሚሰጥ ነው። ሰጥቶ የሚቀጣለት እኮ ብቻ እንዳይመስላችሁ እሰጥሃለሁ። ለጌታ ላምላክ ስገድ እሱ ብቻ ነው ተብሎ ተጽፏል።
ማቴዎስ ወንጌል ምዕራፍ 4 ቁጥር 11 ላይ ፈታኙ ከፈተነው በኋላ ትቶት ሄደ። መልስ ሲመልስበት ትቶት ሄደ። ዝም ካልከው አብሮ ይተኛል። ኪችን ስትገባ አብሮሽ ኪችን ይገባል። ድራይ ስታረግ አብሮሽ ድራይ ያደርጋል። ከመለስክለት ቢዝነስን ትቶ ይሄዳል። ሕይወትን ትቶ ይሄዳል። ጤናን ትቶ ይሄዳል። ትዳርሽን ትቶ ይሄዳል። ምላስ ሲኖር ትዳር አይቆይም። አይቆይም። አታቆይ ነው። አብሮ እንዲኖር አትፍቀድለት። እንዲቆይ አትፍቀድለት። እኔም መልሼ እንዲህ አልኳቸው፣ የሰማይ አምላክ ያከናውንልናል። ማን ያከናውንልናል? ማን ያከናውንልናል? ይህ ሰው የሰማይ አምላክ ያከናውንልናል እየፎከራል ፉከራ አለ። ነቢያ የኢየሩሳሌምን ቅጥር ሊሰራ ሲነሳ ብር ይዞ ሰው ይዞ ስለተነሳ ብዙ ሰው ከነቢያ ጋር ተሰልፏል። ነቢያ የሚያስፈልገውን ገንዘብ አግኝቷል። ብዙ ገንዘብና የሰው ኃይል አብሮት ስላለ አይደለም የሰማይ አምላክ ያከናውንልናል ያለው፣ እግዚአብሔርን ይዞ ስለተነሳ። ስኬት ማለት ከእግዚአብሔር ጋር ስትሰራ፣ ከእግዚአብሔር ጋር። ነቢያ የንጉሥ ጠጅ አሳላፊ ነበር። ነቢያ የንጉሥ ጠጅ አሳላፊ ሆኖ ወንድሞቹና ናኒ ከኢየሩሳሌም መጡ። ነቢያ ጥያቄ ጠየቀ። በኢየሩሳሌም ያሉት ከምርኮ የተረፉት ወንድሞቼ እንዴት ናቸው ብሎ ጠየቀ። ኢየሩሳሌም ፈርሳለች፣ በሮቿን በእሳት ተቃጥለዋል፣ ወንድሞቻችንም በታላቅ ጉስቁልና ውስጥ ናቸው ብለው ለነቢያ ነገሩ። ነቢያ ይህንን ሲሰማ አዘነ፣ ውስጡ ሸክም ገባ። ሰው እየሞተ ነው እያልክ ስንት ሰው የሞተ ይልሃል፣ አይንበረከክም። ረሃብ መጣ ስትለው እነማ ተራቡ ይልሃል፣ ውስጡ ሸክም አይገባም። ሸክም የሌለው ትውልድ በጣም ከባድ ነው። እኔ ሁልጊዜ ራሴን ጠይቀዋለሁ። ከዛ ምንድን ነው ሸክምህ? ራስን ጠይቀሽ ታውቂያለሽ? ራስን ካናዳ ለምንድን የመጣ ማለት ከኢትዮጵያ የተሻለ ኑሮ ለመኖር ብቻ ምንድን ነው ሸክምህ? በህይወት የኖርክበት ጳውሎስ ምንድን ያለው ፊልጵስዩስ ምዕራፍ 1 ላይ ሊሄድ ከክርስቶስ ጋር ኖር እናፍቃለሁ። ይሄ ከሁሉ የሚሻል ነው። መሄድ ከሁሉ የሚሻል ነው። ነገር ግን በዚህ መኖሬ ለእናንተ ጥቅም መኖሩ ትርጉም አለ። እኔ ልባርካችሁ፣ እዚህ ከተማ ላይ ከኖራችሁ ላይ ቀን መኖርህን ትርጉም ያለው ኑሮ ያገኝ ጌታ። ለራስ ብቻ ለፍተን ማጣት፣ ለራስሽ ብቻ ለሚጠፋው መጠን ብቻ አትስሩ ይላል። አትስሩ አይልም፣ ለሚጠፋው ብቻ አትስሩ። ነቢያ የንጉሥ ጠጅ አሳላፊ ነበረ። ስለ ወንድሞቹ መዋረድ፣ ስለ ኢየሩሳሌም መፍረስ፣ ስለ ወንድሞቹ በታላቅ ጉስቁልና ውስጥ መኖራቸው ሲሰራ ሸክም ገባበት። መጽሐፍ ቅዱስ የዕንባቆም ሸክም ምንድን ነው ያለ ሸክም? ለምንድን ነው የምትኖረው? ምንድን ነው ውስጥ ያለው? ጳውሎስ ለቆሮንቶስ ሰዎች በእግዚአብሔር ቅንዓት እቀናለሁ፣ በጥቂቱ ሞኝነት የምትታገሱ መልካም ይሆናል። በጥቂቱም ታገሱ፣ እናንተ በእግዚአብሔር ቅንዓት እቀናላችኋለሁ። ይሄ የእግዚአብሔር ቅንዓት አለ። እግዚአብሔር በሕዝቡ ላይ ማየት የሚፈልገው በእግዚአብሔር ቅንዓት እቀናላችኋለሁ። እናንተን እንደ አንዲት ድንግል ብፅዕት ለአንድ ወንድ ላቀን በክርስቶስ አጭቻችኋል። ይሄ የእግዚአብሔር ፍቃድ ዓለምን በክርስቶስ መጠቅለል። ጳውሎስ የእግዚአብሔርን ጸንሷል። በእግዚአብሔር ቅንዓት የእግዚአብሔር ውስጡ አለ። የእግዚአብሔር ቤተሰቦች የእኛ ብቻ ነው እኛ ውስጥ ያለው። የእኛ ብቻ ትልቅ ደረጃ ላይ መድረስ፣ ጥሩ ኑሮ የመኖር ይሄ ብቻ ነው አንቺ ውስጥ ያለው። ይሄ ብቻ ነው እኔ ውስጥ ያለው። ይሄ ነው የእግዚአብሔርን ጸንስሻል ነው የእግዚአብሔር አለ ውስጣችን። ምንድን ነው ሸክም? ለምንድን ነው የምንኖረው? በደንብ ስሙ፣ በደንብ ስሙ የእግዚአብሔር ቤተሰቦች። እግዚአብሔር አምላክ ሐማ አይሁዶችን ሁሉ ሊያጠፋ ሲያስብ እግዚአብሔር አስቀድሞ ረድቷት አስቴርን ወደ ቤተ መንግስት አስገብቷታል እና መርዶክዮስ አለቀሰ፣ ማቅ ለበሰ። መልእክተኞችን ወደ አስቴር ላከ። ሐማ ሊያደርግባቸው ያሰበው ለአስቴር ነገራል። አስቴር አንድ ነገር አለችው። በዚህ አንድ ወር ውስጥ ማንም ሰው ወደ ንጉሥ እንዳይገባ ተከልክሏል። መርዶክዮስ መለሰ፣ በዚህ ጊዜ ቸል ብትይ መዳን ላይ ከሌላ ስፍራ ይሆናል፣ አንቺና የአባትሽ ቤት ትጠፋላችሁ። ወደዚህ መንግስት የመጣሽው
ለዚህ ቀን እንደሆነ ማለቅ ወደዚህ የመጣሽው ጠግበሽ እንድትበይ የተወጣጠንክ እንድትበይ ብቻ አይደለም። ለእነዚህ አይነት አጀንዳ ወንድሜ ወደዚህ የመጣኸው በአጀንዳ ያንተን አጀንዳ ብቻ ኖራቱ ያንቺን አጀንዳ ብቻ ኖረሻቱ እንጂ አስቴር የራሷን ብቻ ስትኖር አማንናት መርዶክዮስ አለ የእግዚአብሔር አለ የረዳሽ የእሷ አጀንዳ አለ ቤተ መንግሥት እንድትገቢ ያደረገሽ አንደኛ እንድትወጪ ያደረገሽ ሞገስ የሰጠሽ የእሱ ስራ አለ የእሱ አጀንዳ አለ። ራስሽ ብቻ ነገር አይደለም ለመብላት ብቻ አይደለም የሆነ ነገር ለማግኘት ብቻ አይደለም አለ የእግዚአብሔር አጀንዳ። በዚህ ጊዜ ጊዜው ቸል የሚባልበት የእግዚአብሔር ራስ ለምን ዕድሜ እንደሰጠን ለምን እንደማረን ለምን ዕድል እንደሰጠሽ አስቢ። ቸል እንዳትዪ የእግዚአብሔር አለ። ነህምያ የንጉሥን ስራ ነበር የሚሰራው፣ ተቀጥሮ ነው የሚሰራው። ነህምያ ጠጅ አሳላፊ ነው። ይሄ የዕለት ኑሮን የሚያሸንፍበት ስራ ልክ ወንድሞቹ ሲነግሩት ውስጡ ሸክም ገባ። በፊት ለእንጀራ ብቻ ነበር የሚሰራው፣ አሁን ግን የእግዚአብሔር ሸክም ገባበት። እንጀራ ለማግኘት ጠንክራችሁ ስሩ፣ የእግዚአብሔርን ሸክም ግን ይገባባችሁ። አሜን ሃሌሉያ። ለሚጠፋው ብቻ እየሮጣችሁ ዘመናችሁን አትጨርሱ። የእግዚአብሔርን ሰንሱ፣ የእግዚአብሔርን በውስጣችሁ ይገባል። ነህምያ የራሱን ስራ ብቻ ነበር የሚሰራው ጠጅ አሳላፊነት፣ ሲሰራ ግን የእግዚአብሔር ገባበት። ልክ በደምስ ሸክም ያለው ሰው በምን ታውቃላችሁ? ሸክም ያለው ሰው ብዙ በማውራት አይደለም። ሸክም ያለው ሰው መታወቂያው ልክ ነህምያ ሸክም ሲገባበት ኃያል ቀን በሰማይ አምላክ ፊት እጾምና እጸልይ። በፊት ኃያል ቀን እሑድ አትሉት፣ ቅዳሜ አትሉት፣ ዓርብ አትሉት፣ ምን አትሉት እየሰራ ነው የሚያሳልፈው። ሸክም ሲገባበት ግን ለእግዚአብሔር ጊዜ መስጠት ጀመረ። ሸክም ያለው ሰው በእግዚአብሔር ጊዜ አይነግድም። ሸክም ሲገባበት ከእግዚአብሔር ጋር ማሳለፍ ጀመረ። ያለ እግዚአብሔር ሮጦ መበተን ስላለ ያለ እሱ ፍቃድ ይበላ ደስ ብሎ ተድላን የቀመሰ ማን ነው? ያለ እኔ የሚያከማች ይበትናል ይላል። የማይበተነው ከእሱ ጋር ያገኘሽና የማይበተነው ከእሱ ጋር ያገኘኸው ነው። እዚህ የራሱን ብቻ ነበር የሚሰራው። ሸክም ሲገባበት የእግዚአብሔርን ለመስራት ከእግዚአብሔር ጋር ማሳለፍ ጀመረ። ነገራችሁ እንዲሳካላችሁ ከፈለጋችሁ ብዙ ገንዘብ አይደለም የሚያስፈልጋችሁ፣ ከእግዚአብሔር ጋር ማሳለፍ። አንዳንድ ጊዜ ስኬት አንተ እውቀት ውስጥ ላይገኝ ይችላል። ስኬት የአንቺ ችሎታ ውስጥ ላይገኝ ይችላል። በደንብ አፈጣችሁ እንጂ አለ ነገራችሁ። ኢየሱስ ክርስቶስ ጴጥሮስን እንደዚህ አለ። ጴጥሮስ ፕሮፌሽኑ አሳ ማጥመድ ነው። ጥርሱን የነቀለበት ነው። ከልጅነቱ ጀምሮ አሳ የማጥመድ ስራ የሚሰራ ሰው ጎበዝ ነው። አሳ በየትኛው ሰዓት እንደሚጠመድ በደንብ ያውቃል። እና ጌታ መረብህን በስተቀኝ ጣል ሲለው ጌታ ሌሊቱን ሙሉ ስደክም ስለፋ፣ ሰነፍ አይደለም። ሌሊቱን ሙሉ ስደክም ስለፋ ካለ ታታሪ ነው ማለት ነው። ስለ ሰነፍ አይደለም ያላገኝ። ሌሊቱን ሙሉ ስደክም ስለፋ አደረኩ አልያዝኩም ማለት ጎበዝ እኮ አሳብ ናቸው። ልክ አንዳንድ ጊዜ ችሎታችን ውስጥ አይደለም ስኬት ያለው ሲረዳ ጎበዝ ሆኖ አሳ መያዛቸው ኢየሱስ ሲረዳ ያዘ። ስለዚህ ጥረታችሁ ውስጥ ብቻ አይደለም ስኬት ያለው፣ ለእሱ ጊዜ ስትሰጪ፣ እሱ ሲረዳ፣ እሱ ሲያግዝ ስኬት ይሄ። ስለዚህ ነህምያ መጀመሪያ የፈረሰውን ለመስራት ከመነሳቱ በፊት ከእግዚአብሔር ጋር ዋለ። ከእግዚአብሔር ጋር ዋለ ከእግዚአብሔር ጋር እግዚአብሔርን ማሰለፍ ፈለገ። እግዚአብሔርን የራሱ ማድረግ ፈለገ። እግዚአብሔር ካልተከተለች ድል የለም። እዚህ ናቸው ዘጸአት ምዕራፍ 3 ቁጥር 11 ላይ እግዚአብሔር አምላክ ለሙሴ ተገለጠለትና በግብፅ ያለውን የሕዝቤን ጩኸት ሰማሁ፣ መከራቸውንም አየሁ፣ አድናቸው ዘንድ ወረድሁ፣ ወደ ፈርዖን እልካለሁ። ሂድና ፈርዖንን
ሕዝቤን ባሪያ ያደርግልኝ ዘንድ ያገለግለኝ ዘንድ ሕዝቤን ልቀቅ በለው አለው ለሙሴ። ሙሴ ተነገረ። ለመሆኑ ወደ ፈርዖን የሚሄድ ሕዝቤን ልቀቅ የምል እኔ ማን ነኝ? ግብፅ ማለት እንዳሁኑ አሜሪካ በዛ ዘመን ሌላ ሀገር ነች። መጽሐፍ ቅዱስ በግብፅ ጥላ ለሚታመነው ወዮላቸው ይላል። ኃያል ሀገር ስለሆነች ብዙ ታላላቅ ሀገሮች በግብፅ ይመካሉ፣ ከግብፅ እርዳታ ይፈልጋሉ። በጣም ኃያል ሀገር ነው። ኃያል ከሆነ ሀገር አንድን ፐርሰን አንድን ግለሰብ እልካለሁ ሕዝብ ነፃ ታውጣልኛል። ደነገጠ ሙሴ። ለመሆኑ ወደ ፈርዖን የሚሄድ እስራኤልን ከግብፅ ነፃ ማውጣ እኔ ማን ነኝ ሲል እግዚአብሔር እንደዚህ ያለ እኔ አብሬ ይሆናል። ስኬት እኔ ራሴ ሰጥቼ ብቻ አይደለም ምልክት እኔ ሰጥቼ ነው ምልክት። ድል እግዚአብሔር ነው። ሲከተልህ ነው። አብሮ ሲሆን ነው። እሱን ትተህ የምትሮጠው መሮጥ ስኬት የለውም። እሱን ጥለህ አይደለም፣ እሱን አስከትለህ እኔ እሰጥሃለሁ። እኔ አብሬ ይሆናል። እሱ አብሮ ከሆነ የተነሱ ሁሉ ይደቃል። እሱ አብሮች ከሆነ ክፉ ሁሉ ይመታል። ይስሐቅ ጉድጓድ ሲቆፍር ሲደፍኑበት ሲደፍኑበት በሶስተኛው አልተጣሉትም ሮቦት አለ። ከዛ እነዚህ የደፈኑበት የገፉት ሰዎች የጌራ ሰዎች ወደ ይስሐቅ መጡ። ለምን መጣችሁ? ጠልታችሁ ያልነበር ገፍታችሁ ያልነበር ለምን መጣችኋል? እግዚአብሔር ከአንተ ጋር እንዳለ እኛ ገፍተን ምንም ካለው አንተ ብቻ ለምንህ ማለት እኛ ገፍተን ካበሳ አብሮ እግዚአብሔር አለ ማለት እሱ አብሮን ካለ ገፋይ ተንገዳገፍ እግዚአብሔር ደግፎኛል እና ቆም እሱ አብሮሽ ካለ ገፍተው አይቶሽ እሱን ትተን ከሮጥን ነው ከባድ። እሱን ትተን ከሄድን ነው። በገንዘብ ከታመንክ ጭንቅላት አለኝ ትልቅ ደረጃ ላይ መድረስ እችላለሁ ካልክ ነው ከባድ። ጉልበቴ ይህንን አደረገልኝ እንዳትል። ለዚህ ነው ዳዊት አቤቱ ጉልበቴ ሆይ አንተ ነው ጉልበቴ አያምርብህም ያለ እሱ። ስለዚህ ነቢያ ከጃይቀን በእግዚአብሔር ፊት እጾምና ጸልይ ነበር። ቀጥታ ወደ ስራ አልገባም። እግዚአብሔርን ወደ ማግኘት ነው ሄደ። ከዛ በኋላ ወደ ስራ የገባው እግዚአብሔርን ካገኘ በኋላ ምን ነገር ፕላን አለ። መጀመሪያ እግዚአብሔር ይገኝላቸው። ያን ጊዜ ይቀራል። ለምን ሀያቀን እጾምና ጸልይ ነበር። ለምንድነው መጾምና መጸለይ ያስፈልጋል? በደምብ ማርቆስ 9:29 ላይ የእግዚአብሔር ቃል ሲናገር አንድ አባት ልጁን አጋንንት እያሰቃየው ወደ ደቀ መዛሙርቶቹ አመጣው ልጁን ነፃ እንዲያወጡለት። ደቀ መዛሙርቶች ሞከሩ፣ አልቻሉም። መቼም አልችልም የሚል የለም። ሁሉም ይለማመዳል። ሁሉም ተለማመዱበት። እባብ ነህ ዘንዶ ነህ አያቱ ላይ ያለ ቢሉት ምንም ልክች መለማመጃቱ እግዚአብሔር ይለማመዱባት እና ተለማመዱበት። አባቱ ውጤት አላያለ። ከዛ ቀናሲ ኢየሱስ ክርስቶስ ጾሞ ጸልዮ ከተራራ ላይ እየወረደ ነው። ሮጠ ልጁን ይዞት ወደ ኢየሱስ ጌታ ሆይ ልጄን አጋንንት ያሰቃየዋል፣ ነፃ እንዲያወጡት ወደ ደቀ መዛሙርቶች አመጣሁት። አልቻለም። የኢየሱስ ተከታይ ናቸው ግን አይችልም። ቤቴ ስለሆንክ የኢየሱስ ተከታይ ስላልክ ብቻ አትችልም። የማንችለው ብዙ ነገር አለ። ብዙ በዚህ ነው መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 13 ላይ ጌታ ሆይ ወዴት ነው የምትሄደው አለው ጴጥሮስ። እኔ ወደምሄድበት አሁን ልትከተለኝ አትችልም አለው። ምን ማለት ነው? ብዙ ጊዜ ተከትሎታል። ሙታን ሊያስነሳ ሲሄድ፣ ዕውር ሊያበራ ሲሄድ፣ እንጀራ ሊያበዛ ሲሄድ፣ ሊሰብክ ሲሄድ ጴጥሮስ ተከትሎታል። አሁን ግን ሙታን ሊያስነሳ አይደለም የሚሄደው፣ ሊሞት ነው የሚሄደው። ስለዚህ ይሄኛውን መንገድ አትችለውም። ይሄኛው መንገድ በራስህ የምታልፈው አይደለም። የእግዚአብሔር ሰው ከባድ መንገድ አለ። እሱ ካረዳ የማታልፈው፣ እሱ ካረዳሽ የማታልፉ ከባድ መንገድ አለ። ስለዚህ አሁን ልትከተለኝ አትችልም፣ በኋላ ላይ ትከተለኛለህ። ምን ማለት ነው? አሁን አትችልም፣ በኋላ ላይ ትችላለህ። አሁን ወኔ ነው
በኋላስ ኢየሱስ ከሞተ በኋላ ከሙታን ተነስቶ ወደ አባቱ ካረገ በኋላ የተስፋውን መንፈስ ያፈሰው መንፈስ ስትቀበል ያን ጊዜ ትችላለህ። ብቻ አትችልም። መንፈስ ይረዳል። መንፈስ ይረዳል። መጾም እንችላለን፣ መመልከት እንችላለን፣ ማለፍ እንችላለን፣ መሻገር እንችላለን። ማስረጋሽ እሱ ሲረዳሽ በእኛ ጭንቅላት የማንችለው ብዙ ነገር አለ። ያን ጊዜ ትችላለህ። መንማስ ይመጣ በአንዲት ገረድ ፊት አላቆም ብሎ የካለውን ኢየሱስን መንፈስ ሲሞላ በ5,000 ሕዝብ መካከል ቆሞ እናንተ የሰቀላችሁትን ክርስቶስ የሞትን ነሳው ያለ ቻለ። ሰይፍ እያየ ኢየሱስ ጌታ ነው ማለት ቻለ። አሁን በራሱ አይደለም፣ መንፈስ ተቆጣጠረ። በራሳችን ፈሪ ነን። አጋጥሟቸው ምን አንዳንድ ጊዜ ገጥሞኛ ጋር ወይ ጌታ ሆይ ይሄ ቲክቶክ ይሄ እንትን በቃ ጊዜ በላብኝ። አሁን ላልተወሰነ ጊዜ ሞባይል አይ ሙሉን ባለውን እንጸልይ ጀምራል። ደቂቃ አይፈጅብኝም። እንደገና ከሞባይል ጋር ስገናኝ አንድ ነገር ገባኝ። ለካ በራሴ አልችልም፣ ለካ አንቺ አትችይም፣ በሱ ልጅ ሁለተኛ ዓላማ ብለሽ ደቂቃ ሳትቆይ ስታምኝ አግኝተሽ ባታውቂም ራስሽ በራስሽ ስለማትችል አሁን አትችልም፣ በራስህ አትችልም። መንፈስ ወደ አንተ ሲመጣ ትችላለህ። እግዚአብሔር እዚህ ከተማ ላይ ይሄ መንፈስ ያፍስ። ለቤታችን ላይ እግዚአብሔር ይሄ መንፈስ ያፍስ። ለሕይወታችን ይሄ መንፈስ ይቆጣጠር። ብቻችንን ከመኖር እግዚአብሔር ያድነን። ያለ እሱ ከመኖር ያድነን። ብቻ ከመኖር ያድነን። ሃሌሉያ። እኔ አብሬ እሆናለሁ። ከዛ ኢየሱስ ከመጣ ኢየሱስ መንፈሱን ገሰጸ፣ ወጣ። ልጁ ጤነኛ ሆነ። ከዛ ደቀ መዛሙርቶች ገረማቸው። ኢየሱስ ለብቻቸው ወስደው ጌታ ሆይ ይሄን መንፈስ እኛ ልናወጣው ያልቻልነው ለምንድን ነው ሲሉት፣ ይሄኛው ወገን በደንብ ስሙ፣ ይሄኛው ወገን በጾምና በጸሎት ካልሆነ በስተቀር ዘይት ስለገዛ ጨው ስለገዛ የተለያየ ሰዎች ስለጫነበት አይሰበርም። ይህ ቃል ነው። በጾምና በጸሎት ካልሆነ በስተቀር ለምንም አይወጣም። አንዳንድ ቢዝነስን የሚገዳደረው በጾም ጸሎት የሚመታ ከሆነ አገልጋይ ስራ ማረጥ ብቻ አይሰበርም። የሚሰበረው ስትመሽግ ጎሽ ስትመሽግ ነው። ለምን እነዚህ ሰዎች እኮ አጋንንት እምቢ አላቸው። በደንብ ስሙ፣ የእግዚአብሔር ሰው እነዚህ አጋንንት እምቢ አላቸው ደቀ መዛሙርቶች። ማርቆስ ምዕራፍ 9 ላይ ነው ብላችሁ ማርቆስ ምዕራፍ 6 ላይ ሄዳችሁ ስታነቡ አጋንንት አስወጡ። ምን አስወጡ? አጋንንት እኮ አስወጡ ያውቃሉ። ያልገባቸው ግን በመናፍስት ዓለም ውስጥ የስልጣን ተዋረድ እንዳለ ወዲያው ስትጸልይ የሚመታ መንፈስ አለ። ያለ ጾምና ያለ ጸሎት ደግሞ የማይመታ ዝም ብሎ የሚመታው መታው ያጣል። ይሄኛው ጠጠር ያለ ነው። ኢየሱስ ይላል ይሄኛው በጾም ጸሎት ነው የሚመታው። ኢየሱስ ነው ያለው። ምን ማለት ነው? እናንተ ደግሞ እየተከተላችሁ ነው እንጂ መጾምና መጸለይ ጀምራችሁ ስትጀምሩ ይመታል። እንጀምር። ነቢያ አያሌ ቀን በእግዚአብሔር ከጾመ ከጸለየ በኋላ ሁለት ነገር ልንገራችሁ ነው ጨርስ። ሁለት ነገር ነቢያ በእግዚአብሔር ፊት አያሌ ቀን በሰማይ አምላክ ፊት እጾምና ጸልይ ነበራል። ልክ ከጾምና ከጸለየ በኋላ ስራ ከመጀመሩ በፊት መገንባት ከመጀመሩ በፊት ጾምና ጸሎት ሁለት ነገር አተረፈ። በጾምና በጸሎት ሁለት ነገር አተረፈ። አንደኛው ነቢያ ለመስራት ማመፍቀድ አለበት። ንጉሱ መፍቀድ አለበት። የንጉስ ጥጃ ሰራዊ አፈተቀበ ይሄ ይለው ምንም ማድረግ አይችልም። ስለዚህ እግዚአብሔር ሆይ እባክህ በዚህ ሰው ፊት ምሕረት ስጠኝ፣ ውስጤ ያለው መቀጣጠል፣ ውስጤ ያለው ተነሳሽነት ይህ ሰው ክፉ እንዳይሆን እንዳያበላሽብኝ፣ ውጭ ውስጤ ያለውን እንዳያመክርብኝ
በዚህ ሰው ፊት ምሕረት ስጠኝ። ሰው ከባድ ነው። የሰው ልብ እጅግ ክፉ ነው ይላል። ሰው ምንም ማድረግ ይችላል እግዚአብሔር ካለ። እግዚአብሔር ካላገዘ ሰው ሩቅ እንዳትሄድ ማድረግ ይችላል። ነህምያ ግን ተንበርክኮ ምሕረት ጠየቀ። ምሕረት ፌቨር ነው። በዚህ ሰው ፊት ፌቨር ስጠኝ። ዛሬ ልጸልይላችሁ። እግዚአብሔር በጉዳያችሁ ፊት ምሕረት ይስጣችሁ። ጉዳያችሁን በያዙ ሰዎች እጅ ላይ እግዚአብሔር ምሕረት ይስጣችሁ። እንዳይጣመሙባችሁ፣ ፊታቸውን እንዳያጠቁባችሁ፣ ልባቸው ክፉ እንዳይሆንባችሁ እግዚአብሔር እነሱ የሚሸነፉበትን ምሕረት አንቺ ላይ ያምጣ። እነሱ የሚሸነፉበት ምሕረት አንተ ላይ ያምጣ። የነገሥታትን ልብ እንደ ውሃ ፈሳሽ ወደ ወደደው ያዘነብላል። አንተ እግዚአብሔር ስትጨርስ እግዚአብሔር እዛ ሄድና ታዘዘው ይላል። ስለዚህ ኤልያስን ሂድ ወደ ሰራፕታ ስላንተ አንዲትን መበለት አዝዣለሁ። አሁን እግዚአብሔር ያቺ መበለት ጋር ሄዶ ስሚ ኤልያስ የሚባል ይመጣል። ልክ ሲመጣ አንጎቻ ሲጮህ አላላትም፣ ጭራሽ አላዋራትም። ግን አዝዤልሃለሁ ብሎታል። ግን አላዋራትም። አዝዤልሃለሁ ማለት ምን ማለት ነው? ስፒሪቷን ቀና አደረገው። ኤልያስ መጥቶ ሲጠይቃት ጠማማ እንዳትሆን ስፒሪቷን ቀና አደረገ። እኔ ልባርካችሁ ዛሬ የሰው መንፈስ ቀና የሚያደርግ የሰው ስፒሪት ቀና የሚያደርግ የገዢዎችን ልብ ቀና የሚያደርግ ኬሳችሁ ያለበት ቦታ ላይ ልባቸውን ቀና የሚያደርግ የእግዚአብሔር ኃይል ከእናንተ ጋር ይሁን። እግዚአብሔር ስፒሪቷን በመልካም አሰለበለው። በዚህ ሰው ፊት ጠማማ እንዳይሆን ልባርካችሁ። እግዚአብሔር ጋር ከተንበረከካችሁ ሰው ፊት ቆማችሁ አታፉ። እግዚአብሔር የተንበረከከ የትም ቆሞ አያከረክም። ነቢያ መጀመሪያ እግዚአብሔር ጋር ተንበረከከ። ንጉሥ ጋር ሲቆም ንጉሥ አላሳፈረም። ግን እግዚአብሔር ጋር ይጨርስ። መጀመሪያ እግዚአብሔር ጋር ጨርሱ። እግዚአብሔር ሌላውን ይጨርስና ምሕረት ተቀበለ። ሁለተኛ የመጨረሻ እግዚአብሔር አምላኬ ነቢያ እንደዚህ ያለ በእኔ ላይ መልካም እንደሆነችው የአምላኬ እጅ በጸሎት ያተረፈው ነገር ቢኖር የእግዚአብሔር እጅ የእግዚአብሔር እጅ በእኔ ላይ መልካም እንደሆነችው የአምላኬ እጅ ንጉሥ የጠየቅኩትን ሁሉ ሰጠኝ። የእግዚአብሔር እጅ አይቶ ክፉ መሆን የሚችል በእኔ ላይ የእግዚአብሔር እጅ ስለነበር ለመስራት የሚያስፈልገኝ ነገር ሁሉ ንጉሥ ፈቀደልኝ። ለምን? እጁ በእኔ ላይ ነበር። ሲጸልይ እግዚአብሔር እጁ ይሰጣል። እኔ ልባርካችሁ። ይህን እጅ ይዛችሁ ተንቀሳቀሱ። ይህ እጅ እዚህ ነው ዕዝራ ከአዋ ወንዝ ተነስተን ወደ ኢየሩሳሌም እንሄድ ባሰበ ጊዜ ያለ ዕዝራ 8 ላይ ከአዋ ወንዝ ተነስተን ወደ ኢየሩሳሌም እንሄድ ባሰበ ጊዜ መልካሚቱ የእግዚአብሔር እጅ ከእኛ ጋር ነበረች። ብቻችንን አይደለም ጉዞ የጀመርነው፣ ከእጁ ጋር ከእጁ ጋር ከእጁ ጋር ከእጁ ጋር ተማር። እጁን ይዘሽ ተንቀሳቀሽ። እጁ ስራው ሁሉ ከአዋ ውስጥ ተነስተን ወደ ኢየሩሳሌም እንሄድ ባሰበ ጊዜ መልካሚቱ የእግዚአብሔር እጅ ከእኛ ጋር ነበረችንና በመንገድን ከሚሸምቁብን ጠላቶቻችን ትታደገን ነበር። መንገድ ብዙ ጊዜ ጠላት አለው። እግዚአብሔር እጅ አብሮ ከሆነ መንገዱን ታልፈዋል። እግዚአብሔር ወዳለ ቦታ ትደርሳል። መንገድ ላይ ያለ ጨንጋፊ፣ መንገድ ላይ ያለ ክፉ እንዳይደርሱ አልከለከላችሁ። ከመድረስ አልተገደቡም። መንገድ ላይ ጨንጋፊ አለ። የእግዚአብሔር እጅ አብሯቸው ስለነበረ ደረስን። ምን አለ? ደረሰ። ምክንያቱም ዝም ብሎ አይደለም የተነሱ። ሲነሱ ኢየሩሳሌም የመድረስ ግብ ይዘው ነው የተነሱት። የት የመድረስ ግብ ይዘሃል? የቱ ጋር መድረስ እቅዳለሽ? የቱ ጋር የመድረስ እቅዳለ? አንድ ነገር ይላል፣ መንገድ ላይ እንዳትጨነግፍ፣ በመንገድ እንዳትቀር እጁን ይዘሽ ተንቀሳቀሽ። የእግዚአብሔር እጅ አብሮን ነበር እና መንገድ ላይ ከሚገጥመን ክፉ ነገር ሁሉ ያድነን ነበር። ለካ መንገድ ላይ ክፉ ነገር አለ። እግዚአብሔር ስለረዳን ነው ያለፍናቸው። ጸልዮች ላይ ዛሬ ይሄ እጅ የሚረዳ ሰዎች አለ።
ይህን ያግዘናል። እንግዲህ ኃያሌ ቀን በሰማይ አምላክ ፊት እጾምና እጸልይ። የእግዚአብሔር ቤተሰቦች ኃያሌ ቀኖቻችሁን በከንቱ አታባክኑት። ምንም ነገር ድሪም አድርጉ፣ ምንም ነገር አቅዱ፣ ግን መጀመሪያ ከእግዚአብሔር ጋር አሳልፉ። እግዚአብሔር ፍጻሜያችሁን ያሰማል። ችን ብያችሁ ዳን በመንገድ ዳር እንዳለ እባብ በጎዳና ላይ እንደተጋደመ ቀንዳም እባብ ነው። ያዕቆብ ነው። ያዕቆብ ለልጆቹ ሲጸልይ ከልጆቹ መካከል ዳን አንዱ ልጁ ነው እና የዳን ባህሪን እንዴት ይመስለዋል? ዳን ማለት በመንገድ ዳር እንዳለ እባብ ነው። መንገድ ዳር ያለ እባብ ምን እንደሆነ ታውቃላችሁ? ይህን ስፈታው አንድ አባባል አለ። መቼም መጽሐፍ ቅዱስ ሄዳችሁ እንደማትፈልጉት እርግጠኛ ነኝ። ከአረመኔ ሰው ይልቅ አስመሳይ ሰው ብዙ ሰው ይገድላል ይባላል። አረመኔ መሆኑ ስለምታውቅ ትጠነቀቀዋል። የኔ ቆንጆ፣ የኔ ውብ፣ የኔ ፓስተር ብሎ የሚጋብዝህን በምን ትጠነቀቀዋል? በክፍት ነው፣ ቤት ክፍት ነው፣ መኪና ክፍት ነው፣ የሚያቆላል። ዳን ማለት እንደዚህ ነው። ዳን ማለት በመንገድ ዳር እንዳለ ነው። በመንገድ ዳር ያለ ምን ማለት ነው? አንተ መንገድ እየሄድክ ነው። አንተ በቅንነት እያገለገልክ ነው። አንቺ በቅንነት እየሮጥሽ ነው። በመንገድ ዳር ያለ ማለት እሱ የሚያይሽ አንቺ ማታይው ማለት ነው። እጁ አብሮሽ ሲሆን እኛ ከሁሉም አናይም። እጁ አብሮ ሲሆን እሱ ያየ እኛ ያየነው ጠላት እግዚአብሔር ይመታልና ኢያሱ በሰይፍ ስለት ከገደላቸው ይልቅ እግዚአብሔር በበረዶ የገደላቸው እሱ ኢያሱ ያላየው ጠላት ነበር። እግዚአብሔር መታና